1 ቢሊዮን ዶላር የሚያወጣ የጠፈር መንኮራኩር ነው። አንድ ቀን ወደ አዲስ ቤቶ ማለትም 500 ሚሊዮን ዶላር ወደሚያወጣው ባዮስፊር ሰው ሰራሽ መኖሪያ እስከ ማርስ ድረስ ይዞት የሚሄድ የወደፊት ቴክኖሎጂ ነው። ኦ አምላኬ! እናም በዚህ ቪዲዮ ምንድን ነው ያለችው? ለምንድን ነው አንድ አይንሽን የሸፈንሽው ስትላት ጋዜጠኛዋ እንዴ ምክንያቱም እኔ ሴጣን አምላኪ ስለሆንኩ ነው ብላ መለሰችላት። ስሙት። እናም በዚህ ቪዲዮ ውስጥ የወደፊት ጊዜ ምን ያህል ድንቅ እንደሚሆን እናሳያችኋለን። የጠፉ ዝርያዎች እንዴት ወደ ህይወት እንደምንመልስ ታያላችሁ። ይህ ቃል በቃል የወደፊቱ ጊዜ እኮ ነው። የትም ሊወስዶት የሚችል በራሪ መኪናዎች፣ እናም ገና ብዙ ነገሮች። አይሆንም፣ አላምንም። ሁሉም ነገር የሚጀምረው ቪዲዮ ብቻ እንዳይመስላችሁ። ሁላችንም የወደፊት ህይወት የሚቀይር ምናልባት እስከዛሬ በፊልም ብቻ የምናውቀው ነገር እውን ሲሆን የምናይበት ጉድ ነው። ዓለማችን እጅግ አስፈሪ ወደ ሆነ አቅጣጫ እየተጓዘች ነው። ትልቁ ዩቲዩበር ሚስተር ቢስት በሚሊዮኖች የሚቆጠሩ ዶላሮችን ከስክሶ ያሳየን ይህ ቴክኖሎጂ ቪዲዮ ብዙዎቻችንን እንቅልፍ የሚነሳ ሀቅ ይዞ መጥቷል። አእምሮ ውስጥ የሚቀበር ቺፕ፣ በላቦራቶሪ የበቀለ ስጋ፣ እንስሳትን በሪሞት ኮንትሮል መቆጣጠር፣ የጠፉ እንስሳትን መልሶ ማምጣትና መፍጠር የቴክኖሎጂ እድገት ነው ወይስ ዓለምን በአንድ እጅ መቆጣጠር የታለመ የጥቁር ኃይሎች ወይም የኢሉሚናቲ ሴራ? የሰው ልጅ ነፃነቱን ተገፎ ልክ እንደ ሮቦት የሚታዘዝበት ዘመን እየደረሰ ያለ ይመስለኛል። ዛሬ ይሄንን ሚስተር ቢስት ያሳየንን የወደፊት ዓለም አብረን እየፈተሽን ከጀርባው ያለውን ድብቅ ምስጢር እንገልጣለን። ቪዲዮውን ሳታዩ እንዳታልፉ፣ ምክንያቱም ነገ የሁላችንን ቤት ሊያንኳኳ ይችላል። አብራችሁኝ። በዚህ ቪዲዮ ውስጥ በምድራችን ላይ ያሉ እጅግ ዘመናዊ የሆኑ የወደፊት ቴክኖሎጂዎችን ለእናንተ ለማሳየት ጓጉቻለሁ። በመቀጠል ግን አንድ ጥያቄ ልጠይቃችሁ። አካል ጉዳተኛ ናችሁ፣ የሆነ አካላችሁ አይሰራም፣ ግን አይምሮአችሁ ውስጥ ቺፕ ቢቀበር ያ አካላችሁን መጠቀም እንድትችሉ ያደርጋችኋል ቢባል የዚህን ጥያቄ መልስ ኮሜንት ላይ አስቀምጡልኝ። ይህ በቀዶ ጥገና አእምሮ ውስጥ የሚቀበር የኮምፒውተር ቺፕ ሲሆን እንደ ኖላንድ ያሉ ሰዎች ከዓለም ጋር እንደገና እንዲገናኙ የሚያስችል ነው። ከአንገትህ በታች ሽባ ነበርክ? አዎ። እናም ዓለማችን በዚህ ሰዓት የደረሰችበትን በጣም አስገራሚ የሆኑ ቴክኖሎጂ ውጤቶችን ያሳየናል። ትንሽ እስከ ትልቅ ድረስ ማመን በጣም እኔ እንጃ ማለት በጣም ነርቨስ ሆኜ ነበር ሳየው የነበረው ሙሉ ቪዲዮውን ስከታተለው የነበረው። ላይ እንዳያችሁት የዳይ 7ን ቪዲዮ አይቼዋለሁ ከዚህ በፊትና እይታና ብር ለማግኘት ሲባል ብቻ የሰዎችን ስም ማጥፋት፣ የሌለ ታሪክ መፈብረክ እና ደጋግሞ ስለ 666 ወይም ስለ ሳጥናኤል በማውራት በሰዎች ውስጥ ፍርሃትን መዝራት፣ ሌላው ደግሞ ደጋግሞ ስለ ጨለማው ዓለም ስለ 666 ወይም ስለ ሳጥናኤል ማውራት ዓላማው ምንድን ነው? አንደኛ የሰዎችን አእምሮ መቆጣጠር። አንድ ነገር ደጋግመን ስንሰማው አእምሯችን ስለዛ ነገር ብቻ እንዲያስብ ይገደዳል። ሁለተኛ ፍርሃትን መሸጥ። ሰው በፈራ ቁጥር መፍትሄ ፍለጋ የእነሱን ቪዲዮ ደጋግሞ ያያል። ሶስተኛ መንፈሳዊ ጭንቀት። እውነት እነዚህ ሰዎች ሰይጣንን እያጋለጡ ነው ወይስ ሳናውቀው ስለ እሱ ብቻ እንድናስብ እያደረጉን ነው? እውነተኛ ትምህርት ተስፋና ጥንካሬን ይሰጣል እንጂ ሁልጊዜ ፍርሃትን እና ጨለማን አይሰብክም። የሰው ልጅ ክብርና አእምሮ ከዩቲዩብ ዶላር በላይ ዋጋ አለው። እይታ ለማግኘት ሲባል የሚደረግ የማንኛውም ድርጊት ትውልድን እንዳያበላሽ ሁላችንም ነቅተን ልንጠብቅ ይገባል። አሁን ደግሞ ጋብዘውት አሁን የማለቂያው ላይ አይደል ያለ ነው፣ መጨረሻው ጊዜ ላይ አይደል ያለ ነው። ሁሉንም መጠቅለል ስላለባቸው በኳሱ ዓለም አረር የሚል ፊደል ከጎን አልጻፈችው። ተጠይቃ ምንድን ነው ያለችው? ለምንድን ነው አንድ አይንሽን የሸፈንሽው ስትላት ጋዜጠኛዋ እንዴ ምክንያቱም እኔ ሴጣን አምላኪ ስለሆንኩ ነው ብላ መለሰችላት። ስሙት። አያችሁት አይደል? ዳዮፍራ ቺክን ኤግ በ2018 እንግዲህ እነሱ እንደሚሉት ከዶሮ እንቁላል ሴሎችን ወስደን በ80 ዲግሪ ቅዝቃዜ ውስጥ አድርገውት ከዛ እነዚያን ሴሎች ደግሞ ሳይፋይ ፊልሞች ላይ የምናያቸው መሬት ላይ ይወርዳሉ ብለን የማናስባቸው አይነት ቴክኖሎጂዎች ልክ መሬት ላይ እየወረዱ እንደሆነ አመላካች ነው ብዬ አስባለሁ። ወደፊት ምን ሊመጣ እንደሚችልም ማሰብ ራሱ በጣም አስቸጋሪ ነው የሚሆን። እንዲያውም ብዙ ኮሜንት ላይ ወርታችሁ ያየሁኝ የቪዲዮ ኮሜንቶችን እያነበብኩ ባለበት ሰዓት ቀጣዩ ቪዲዮ ማርስ ላይ ነው የምትሰራው እያሉ አንዳንድ ሰዎች ሲቀልዱ አስተውያለሁኝ እና ቪዲዮን ጀምሮና የጠፈር መንኮራኩር ነው። አንድ ቀን ወደ አዲስ ቤቶ ማለትም 500 ሚሊዮን ዶላር ወደሚያወጣው ባዮስፊር ሰው ሰራሽ መኖሪያ እስከ ማርስ ድረስ ይዞት የሚሄድ የወደፊት ቴክኖሎጂ ነው። ኦ አምላኬ! እናም በዚህ ቪዲዮ ውስጥ የወደፊት ጊዜ ምን ያህል ድንቅ እንደሚሆን እናሳያችኋለን። የጠፉ ዝርያዎች እንዴት ወደ ህይወት እንደምንመልስ ታያላችሁ። ይህ ቃል በቃል የወደፊቱ ጊዜ እኮ ነው። የትም ሊወስዶት የሚችል በራሪ መኪናዎች፣ እናም ገና ብዙ ነገሮች። አይሆንም፣ አላምንም። ሁሉም ነገር የሚጀምረው በዚህ $1 መብራት ሲሆን በሚሊዮን የሚቆጠሩት ሲቀናጁ የሰው ልጅን የወደፊት ሁኔታ ወይም ማርስን ማስመሰል ይችላሉ። እናም በዚህ ቪዲዮ ውስጥ በምድራችን ላይ ያሉ እጅግ ዘመናዊ የሆኑ የወደፊት ቴክኖሎጂዎችን ለእናንተ ለማሳየት ጓጉቻለሁ። በመቀጠል ግን $10,000 ወደሚያወጣው ኒውራሊንክ ቴክኖሎጂ እንሄዳለን። ይህ በቀዶ ጥገና አእምሮ ውስጥ የሚቀበር የኮምፒውተር ቺፕ ሲሆን እንደ ኖላንድ ያሉ ሰዎች ከዓለም ጋር እንደገና
እንዲገናኙ የሚያስችል ነው። ከአንገትህ በታች ሽባ ነበርክ? አዎ። እናም ለ8 ዓመታት ያህል በህይወቴ ውስጥ የሆነ ዓላማ ለማግኘት እሞክር ነበር። ከዚያም ኒውራሊንኩ ከተተከለልህ በኋላ ምን ተለወጠ? ማንኛውም ሰው በኮምፒውተር ላይ ሊያደርገው የሚችለው ነገር ሁሉ ማድረግ ይችላል። እና ይህ የኮምፒውተር ቺፕ ነው። በአእምሯችን ውስጥ ይቀበርና ልክ ወደፊት ይመጣል ወደሚባለው አይነት ማለት ነው። ልክ እጃችን ውስጥ በመቅበር እያንዳንዳችን የሆነ ቁጥር ይሰጠንና ያ ቁጥር ነው ይሄ የባንክ ሲስተሙ ወደ ሄደበት ከቡክ ወደ ኤቲኤም ከኤቲኤም ደግሞ አሁን ወደ ሞባይል ባንኪንግ እያለ የሚመጣበት እየተሻሻለ አፕዴት እያደረገ ወደሚመጣበት እና መጨረሻው ላይ ቺፕ በየሁላችንም ቺፖች ይቀበርና የአካውንታችን እና እያንዳንዱ ማንነታችን ዲጂታላይዝድ ይሆናል። ልክ እንደ ዲጂታል መታወቂያ አይነት ማለት ነው። ዲጂታል መታወቂያ የያዘውን ዳታ ስለኛ የያዘውን ዳታ እሱን በጣም ሞዲፋይ በማድረግ እና ሁሉ ያለንን አካውንታችንን ባንክ አካውንታችንን እዛው ውስጥ አድርጎ በአንድ ሲስተም የመቆጣጠር ሂደት ነው ቺፕ የምትባለዋ። ጀስት ላይክ እንደዛ ማለት ነው። እና አሁን ይሄኛው የሚለየው ምንድነው? ሰውየው ጭንቅላት ውስጥ ቺፕ ተቀበረች እና በአይምሮ ማንኛውንም የኮምፒውተር ሲስተም ወይም ኤሌክትሮኒክስ ሲስተም በአይምሮ ይቆጣጠራል ማለት ነው እንጂ እጁንም እግሩንም ማንቀሳቀስ አይጠበቅበትም ማለት ነው። እናም እሱ ይህን የሚያደርገው ቃል በቃል አእምሮ ብቻ በመጠቀም ነው። አሁን ላይ ይህንን በሀሳብ ብቻ የምታንቀሳቅሰው? አዎ ወንድሜ፣ በአእምሮህ መልእክት ስትልክ ማየት ይፈልጋሉ። እሺ። እናም በኖላንድ አእምሮ ውስጥ የሚመነጩትን የነርቭ ሴሎች በመጠቀም ኒውራሊንክ እነዚያን ምልክቶች ወደ እንቅስቃሴ ይተረጉማቸዋል። አሁን በአእምሮ ሀይ ብሎ ጻፈ። ይህ ለማንም ሰው ለማመን አይከብድም፣ ግን እሱ ማድረግ የሚችለው ይህን ብቻ አይደለም። ስለዚህ ወደ ግራ ስታስብ ወደ ግራ ልትታጠፍ ነው። ግራ፣ ቀኝ፣ እንዳትሞት በአእምሮ ብቻ በመጫወት ሙሉ በሙሉ አሸነፈኝ። እንዲህ ያለ ነገር ለማድረግ ያስችለኛል ብዬ ፍጹም አስቤ አላውቅም ነበር። የወደፊት ቴክኖሎጂ አእምሮን ብቻ ሳይሆን እንደ ካይ ላሉ ሰዎች አካልንም ሊረዳ ይችላል። የምናየው ምንድነው? በአእምሮ የኮምፒውተር ላይ ለሰዎች ሜሴጅ ሲልክ እጁንም እግሩንም ምንም አይነት ነገር ሳይንቀሳቀስ ማለት ነው ለሰዎች ሜሴጅ ሲልክ፣ እንደገና ደግሞ ጌሞች ሲጫወት ጀስት በአእምሮ ብቻ ማለት ነው ምንም አይነት እንቅስቃሴ ሳያደርግ። ይሄ የመጀመሪያው ቺፕ ነው። በጣም አስፈሪው ነገር ነው። ከዚህ የሚባሰ ነገር ነው በኋላ ላይ እያሳያችሁ እመጣለሁ። ሾክ የሚያደርጉ አይነት የቴክኖሎጂ ውጤቶች አሉ። ወዴት እየሄድን ነው? የሚቀጥሉት ዲኬዶች ላይ ምን ሊፈጠር ይችላል የሚያስብል አይነት ስጋት ይፈጥራል፣ በመጥፎም በጥሩም ማለት ነው። ወደሚቀጥለው ስንሄድ ደግሞ ብቻ በመጫወት ሙሉ በሙሉ አሸነፈኝ። ሁለተኛ ላይ $25,000 ያወጣል የተባለው ይሄኛው ቴክኖሎጂ ነው። የአእምሮን ብቻ ሳይሆን እንደ ካይ ላሉ ሰዎች አካልንም ሊረዳ ይችላል። ያ ልጅ ከተወለደ ጀምሮ በሚያሳዝን ሁኔታ መንገድ ዳር ተጥሎ የነበረ የ12 ዓመት ልጅ ነው። ካይ ላገኘው ነው ብሎ የሚያስበው ይህንን ነው። ይህ ከባድ ነው። እሱ ግን ባለበት ሐኪም ቤት ውስጥ በምድራችን ላይ ያለው እጅግ የላቀ ባዮኒክ ሰው ሰራሽ እጅ ሊቀበል መሆኑን አያውቅም። ልክ እንደ ሱፐር ሂሮዎች ፊልም ላይ ያለ $25,000 የሚያወጣ ባዮኒክ እጅ። እስቲ እናስገርመው። ሄይ ካይ፣ ሰላም። ስለ ራስ ትንሽ ብትነግረኝ ቅር ይልሃል? እድሜ 12 ነው። ከቻይና ነው በጉዲፈቻ የመጣሁት። ካይ ያ ጂሚ መሆኑን ምንም አላወቅም። እናትህ የቻናሉ ትልቅ ደጋፊ እንደሆንክ ነግራኛለች። ቆይ አይሆንም። አዎ፣ እና ልታገኘው የነበረው እጅህ ይህ ነበር፣ ግን ያ በቂ ነው ብዬ ስላላሰብኩ ይህን ስጦታ መጣሁልህ። በፍጹም ይህ በምድራችን ላይ ያለው እጅግ ዘመናዊ ባዮኒክ እጅ ነው። እናትህ ስፖርት መጫወት እንደምትወድ፣ ንቁ መሆን እንደምትወድ ነግራኛለች እና ይህን የምትፈልገውን ሁሉ የበለጠ ቀላል ያደርግልሃል። በፍጹም ሊሆን አይችልም። የዚህ እጅ ሌላው ደስ የሚለው ነገር በውስጡ ሴንሰሮች ስላሉት ምንም ነገር መሳብ ሳያስፈልግ እጁን መጠቀም ትችላለህ። ሴንሰሮቹ የነርቭ ምልክቶችን ማንበብ ይችላሉ። ይህ በጣም የሚያስገርም ነው አይደል? አዎ፣ ያንን ተመልከቱ። ይኸው የእንጨት ቁራጭ ለመያዝ ሞክር። ይኸውልህ፣ ይህ እብደት አይደል? እሺ፣ እጄን ለመጨበጥ ትፈልጋለህ? ይህ በጣም አሪፍ ነው። ያንን ተመልከቱ። እናም እርግጥ ነው የቢስት ምልክቱን ካልፈለግከው ዝም ብለህ ማንሳት ትችላለህ። የግድ እንዲኖርብህ አይጠበቅም። ይሄ ባለበት ይቆይ። ይህ በህይወቴ ካየኋቸው ቀናት ሁሉ ምርጡ ነው። ሰዎችን የምትረዳባቸውን ብዙ ቪዲዮዎች አይቻለሁ። ያ ሰው እኔ ሆናለሁ ብዬ በጣም አስገራሚ ነው። ግን ከዚህም የባሱ እዚህ ደርሰናል። በእርግጥ ይህ ባዮኒክ እጅ በህይወት ቀያሪ ነው። ነገር ግን $150,000 ከሚያወጣው በራሪ መኪና ጋር ሲነጻጸር ምንም አይደል። ያ ነገር ከኔ ቀድሞ ስራ ቦታ ይደርሳል ብለህ ታስባለህ? አዎ፣ በሆነ መንገድ ካሸነፍከኝ $1 ሚሊዮን እሰጥሃለሁ። ካሸነፍኩ $1 ሚሊዮን ትሰጠኛለህ? አዎ። እሺ፣ እንጀምረው። የትኛው ፈጣን እንደሆነ ለማየት ወደ ስራ ቦታ እንሽቀዳደማለን። በራሪ መኪና ወይስ ተራ መኪና? እሺ፣ ውድድሩ ይጀመር። እሺ፣
እሱ ልክ አጠገብህ ነው። እሱ በግልጽ እየበረረ ነው። ምን? አሁን እሱ ወደ ውቅያኖስ ታጠፈ? አዎ፣ እሱ መንገድ አያስፈልገውም። ያ ማጭበርበር ነው። ይህ ትክክለኛ ፈተና እንዲሆን ሁሉም የትራፊክ ህጎች ማክበር አለብን። ተመልከት፣ የቁም ምልክትና መቆም አለብን። አሁን መሄድ እንችላለን። በራሪ መኪና ግን በቀጥታ መስመር መሄድ ይችላል። ስለዚህ ነው ሰዎች ስለወደፊቱ ጊዜ ባሰቡ ቁጥር በራሪ መኪናዎች ሁል ጊዜ በግንባር ቀደምነት የሚነሱ። ቆይ አየሁት። እሱ ቀድሞውኑ ከግማሽ መንገድ በላይ ሳይሄድ አይቀርም። ገና አሁን የጀመርነው። ወደ ስራ መሄድ የሚወስድብህ ጊዜ በግማሽ ቢቀንስ፣ ምክንያቱም በመኪና ከመንዳት ይልቅ መብረር ስለምትችል በየቀኑ ምን ያህል ጊዜ ልታተርፍ እንደምትችል አስበዋል? በአመት እንደ 1000 ሰዓት እቆጥባለሁ። ኧረ ምናልባት በአመት ላይሆን ይችላል። ምንም ሂሳብ አልሰራውም። ይህ $150,000 የሚያወጣው በራሪ መኪና በኋላ ከምናየው $1 ቢሊዮን የጠፈር መንኮራኩር ጋር ምንም አይነጻጸርም። ይህ ገና ጅምሩ ነው። ይህ ነገር እዚህ የደረሰው በጣም በፍጥነት ነው። በጣም አስገራሚ ነው። ግን ከዚህም የባሱ ስላሉ እስከ መጨረሻው ተከታተሉ። ከዚህም የባሱ ቴክኖሎጂ ውጤቶችን በዚህ ቪዲዮ አይተናል። እንግዲህ እንደ እድል ሆኖ ካሸነፈ $1 ሚሊዮን እሰጠዋለሁ ብዬ ፈጽሞ አልተናገርኩም። እሱ $1 ሚሊዮን እሰጣለሁ ብቻ ብሎኝ ነበር። ሰው እንዳልገጭ እርግጠኛ ልሆን። እዚህ ከቆምክ ምን ያህል ጊዜ ሆነ? 10 ደቂቃ ሙሉ እዚህ ቆይተሃል? በእርግጥም አምላኬ፣ የእናንተን አላውቅም እንጂ እኔ አንድ ቀን ከነዚህ አንዱ መንዳት እፈልጋለሁ። እናም እስካሁን ለወደፊት ጊዜ ካልጓጉ በቅርቡ በዚህ ጄት ፓክ ወደ ስራ ቢሄዱስ? በግማሽ $1 ሚሊዮን ዋጋ። ይህ ጄት ፓክ በሰዓት ከ80 ማይል በላይ መብረር ይችላል። በ3 ማይል ክልል ውስጥ ደግሞ ወደ ስራ ለመድረስ ቀላሉና ፈጣኑ መንገድ ነው። በስራ ቦታ በጣም ደስተኛ ነኝ። መምጣት በመቻልህ ደስ ብሎኛል። የትራንስፖርት የወደፊት እጣ ፈንታ በሰማይ ላይ ብቻ አይደለም፣ መሬት ላይ ጭምርም ነው። $1 ሚሊዮን ደግሞ በዓለም ላይ ፈጣኑ መኪና አለን። እኔም ገብቼ እነዳዋለሁ። አሁን ይህ በዓለም ላይ ፈጣኑ መኪና ብቻ አይደለም፣ ፍጥነቱ በጣም ይጨምራል። ነገር ግን በጣም ጠንካራ የመሳብ ኃይል ስላለው ዘቅዝቆ መንዳት ይቻላል። ጂሚ አሁን እየተዘቀዘቀ ነው። ይህ በጣም ያስፈራል፣ ግን በተራ መኪና ውስጥ እንደመሆን ግን አያስፈራም። እሱ አሁን የመሬት ስበትን እየተቃወመ ነው። በሰውነት ውስጥ ያለው ደም ሁሉ ወደ ጭንቅላት ሲፈስ ይሰማኛል። ይህ ነገር ዘቅዝቀህ እንድትነዳ የሚያስችሉ 2 በጣም ኃይለኛ የቫኪዩም ፋኖች አሉት። ግን በጣም ሩቅ አይደለም። ከዚህ መኪና ዋጋ 10 እጥፍ በሚበልጥ ዋጋ መርሴዲስ የዚህን ጽንሰ ሀሳብ መኪና ቀጣይ ቴክኖሎጂ ውጤት ደግሞ ሴንስ የምታደርግ በጣም አስገራሚ ነው። ስሜት ያለው ሴንስ የሚያደርግና የሰውነታችንን ሙቀት፣ የልብ ምታችንን እና ፊል የምናደርገው መሄድ ወደምንፈልግበት አቅጣጫ ራሱ ፊል አድርጎ ሊወስደን የሚችል መኪና ነው። ይሄኛው ደግሞ ይወደዋል። ዋጋ 10 እጥፍ በሚበልጥ ዋጋ መርሴዲስ የዚህን ጽንሰ ሀሳብ መኪና የወደፊት ዋጋ $10 ሚሊዮን አድርጎታል። ይህ የወደፊት መኪና ራዕይ ነው። እና ከጥቂት ዓመታት በኋላ የሚመጣው በተጨማሪም በፓንዶራ ዓለም የተነሳሳ ነው። እሱ ይበልጥ እንደ ፍጥረት ነው። ስለዚህ ብነካው ምላሽ ይሰጣል። አዎ ብዳብሰው ምን ይከሰታል? አዎ ታያለህ። ይወደዋል። ለሙከራ መንዳት እችላለሁ? አዎ እስቲ ትንሽ እንዝናና። ስለዚህ ወደፊት ለመሄድ ዝም ብለህ ወደፊት ይህ እብደት አይደል? ለማቆም ደግሞ ወደ ኋላ ትስበዋለህ። ከዚያ መኪናውን ወደ ጎን መንዳት እንደትችል ይህ የላይኛው ክፍል ይዞራል። እነዚህ ወንበሮች የልብ ትርታህን፣ የጤና ሁኔታህን በመለየት ሁሉንም ነገር በራሳቸው ያስተካክላሉ። የሙቀት መጠኑንም በራሳቸው ይለውጡልሃል። ይህን ተመልከት። ቆይ ስለዚህ መንዳት እችላለሁ? አዎ መንዳት እችላለሁ። በነገራችን ላይ ይህ መኪና $10 ሚሊዮን ያወጣል። እውነት አሁን በግራ እጅ ነው ያለው። ስሜት ያለው ሴንስ የሚያደርግና ስለ ግራ መጋባት ካነሳ ያንን ድሮም እዚያ ታየዋለህ። መሄድ ወደምንፈልግበት እሱ ዊንግ ይባላል። ይህ የወደፊት የደልቨሪ እጣ ፈንታ ነው። ይህ እብደት ነው። ይህን ለመሞከር ቀጣዩን የዱር ፈተና የቪዲዮዎችን እየቀረጽን ሳለ በዊንግ መተግበሪያ አማካኝነት ለአንድ ተወዳዳሪ የስሞርስ ግብአቶችን ወደ ጎን ይሄዳል። ይህ መኪና ይህ ወደፊቱ ጊዜ ብቻ አይደለም። ዊንግ እስካሁን ከ750,000 በላይ እቃዎችን ለሰዎች ደጃፍ ላይ አደርሷል። አመሰግናለሁ ጄሚ። የበለጠ ለማወቅ ወደ ዊንግ። ቀጣዩ በጣም አስገራሚውና ዳይሰበን ሀሳቡን የሰጠበት የቴክኖሎጂ ውጤት ይሄኛው ነውና ለአሁኑ ግን ወደ $200 ሚሊዮን ቴክኖሎጂያችን እናምራ። ይህ አንዲትን ዶሮ ሳታርድ በሺዎች የሚቆጠሩ ፓውንድ የዶሮ ስጋ ወደሚያመርተው አፕሳይድ ፉድ ያመጣናል።
ይህ የሚያስገርም ነው፣ ምክንያቱም በየቀኑ ከ220 ሚሊዮን በላይ ዶሮዎች ለስጋ ፍላጎት ሲባል ይታረዳሉ። አፕሳይድ ፉድስ ይህን ቴክኖሎጂ ለመፍጠር በምርምርና ልማት ከ200 ሚሊዮን ዶላር በላይ አውጥቷል። እንዴት እንደምናደርገው ላሳየ። ባካ አሳየኝ፣ አልገባኝም። በ2018 ከዶሮ እንቁላል ሴሎችን ስንወስድ እንቁላል ሰበርን፣ ጥቂት ሴሎችን ወሰድን እና እስከ 80 ዲግሪ በሚቀዘቅዝ በዚህ ውስጥ አቀዘቀዝ ናቸው እና እነዚያ ሴሎች በመቶ ሺዎች በሚቆጠሩ ፓውንድ የዶሮ ስጋ ለመስራት ተጠቀማችሁባቸው። ስጋው የመፍጠር ሂደቱ እንደ እርሻ አስቡት፣ ነገር ግን በሜዳ ላይ ሳይሆን በላቦራቶሪ ውስጥ ማለት ነው። እንደ እርሻ ብላችሁ አስቡት። የመጀመሪያው ስቴፕ ሴል መውሰድ ሲድ ይሉታል። መጀመሪያ ከአንድ ጤናማ እንስሳ ለምሳሌ ከላም ሊሆን ይችላል፣ ከዶሮ ሊሆን ይችላል፣ በጣም ትንሽ የሆነ የጡንቻ ሴል ይወሰዳል። ይህ ሲደረግ እንስሳው አይታረድም፣ ህመም አይሰማውም፣ ምንም አይታወቀውም ማለት ሳይሞት በህይወት እያለ ነው። ሁለተኛው ስቴፕ ደግሞ መመገብ ሶይል ይሉታል። ላቦራቶሪ ውስጥ የሚካሄድ ሂደት ነው። እነዚህን የተወሰዱ ሴሎችን ባዮሪአክት በሚባል ትልቅ ታንከር ውስጥ ይገባሉ። እዚያ ውስጥ ሴሎች እንዲያድጉ እና እንዲባዙ የሚያስፈልጋቸውን ንጥረ ነገሮች አሚኖ አሲድ፣ ቫይታሚን፣ ስኳር እና ጨው እንዲሁም አሁን እዚህ ጋር አሁን ሚስተር ቢስት እንደነገረን እየጨመረ ያለው ማለት ነው። ሶስተኛው ስቴፕ ደግሞ መቀየር ግሮዝ ስቴፕ ይባላል። ሴሎቹ እየተባዙ ሲሄዱ ልክ እንደ እውነተኛ የጡንቻ ስጋ መልክ ይይዛሉ። ከጥቂት ሳምንታት በኋላ እነዚህ ሴሎች ተሰባስበው እኛ የምናውቀውን ስጋ ይፈጥራሉ ማለት ነው። ይህ ከጤናማነት አንጻር ብዙ ጥቅሞች ቢኖሩትም ገና አዲስ በመሆኑ የሚያሳስቡ ነገሮችም አሉ። ጥቅሞቹን ስናይ ከባክቴሪያ የጸዳ ነው፣ አንቲባዮቲክ የለውም፣ ንጥረ ነገሩን መቆጣጠር ይቻላል፣ በጣም ንጹህ በሆነ ቦታ ስለሚሰራ እንደ ሳልሞኔላ ያሉ በሽታዎች ስጋት የለባቸው ማለት ነው። ለእንስሳት የሚሰጡ መድኃኒቶችን፣ ሆርሞኖችን በዚህ ስጋ ውስጥ የሉ። ንጥረ ነገሩን መቆጣጠር ይቻላል ስላችሁ ደግሞ ሳይንቲስቶቹ በስጋ ውስጥ ያለውን የስብ ወይም የፋት መጠን መቀነስም መጨመርም ይችላል። በዚህ ምክንያት ደግሞ ስቡ መጠነኛ የሆነ ስጋ እናገኛለን ማለት ነው። የላቦራቶሪ ስጋ ሲሆን ሊኖሩት የሚችሉት ስጋቶችን ስንመለከት ደግሞ የረጅም ጊዜ ተጽዕኖ የሚሏቸው አሉ። ይህ ቴክኖሎጂ አዲስ በመሆኑ የሰው ልጅ ለ30 ወይም ለ40 ዓመታት ቢመገበው በአካሉ ላይ ምን ለውጥ ሊያመጣ እንደሚችል ገና በቂ ሁኔታ አልተመረመረም፣ ሰው እየተጠቀመው ስላልሆነ ማለት ነው። ሁለተኛው ደግሞ ሰው ሰራሽነቱ ነው። ስጋው እንዲያድግ የሚጨመሩት የኬሚካል ንጥረ ነገሮች በሰውነታችን ላይ ምን አይነት ተጽዕኖ ይኖራቸዋል የሚለው አሁንም በሳይንቲስቶች ዘንድ ክርክር ውስጥ ያለ ጥያቄ ነው። በአንዳንድ ሰዎች ላይ ከዚህ በፊት ያልታዩ የአለርጂ አይነቶች ሊቀሰቅስ ይችላል የሚል ስጋት አለ። በአጭሩ የላቦራቶሪ ስጋ ንጹህ ስጋ ነው ተብሎ ይታሰባል። ግን እንደ ተፈጥሮ ስጋ ጥቅምና ጉዳቱን በደንብ ለይቶ ለማወቅ ጊዜ ይፈልጋል። ጣዕሙን በተመለከተ ምንም አይነት የጣዕም ልዩነት እንደሌለው ሚስተር ቢስት እዚህ ጋር ቼክ እያደረገ ሲነግረን ይታያል ቪዲዮ ላይ። ጥቂት ሴሎችን ወሰድን እና እስከ 80 ዲግሪ በሚቀዘቅዝ በዚህ ውስጥ አቀዘቀዝ ናቸው እና እነዚያ ሴሎች በመቶ ሺዎች በሚቆጠሩ ፓውንድ የዶሮ ስጋ ለመስራት ተጠቀማችሁባቸው። ሁለተኛው ደረጃ እነዚያን ሴሎች ወስደን ቀስ ብለን ማቅለጥ ነው። ይህ የዶሮን አካል እንዲመስል ሴሎች እየተባዙ ነው። በቂ ቁጥር ሲኖረን ወደ ሶስተኛው ደረጃ እንሻገራለን። ይህ ፕሮቲን፣ ስብ እና ስኳር ነው። እዚያ ያሉትን የዶሮ ሴሎች የዶሮ ስጋ ሆነው እንዲባዙ በቀጥ እየመገብኳቸው ነው ማለት ነው። ልክ ነው። የዶሮ መኖ አንድ ኮንቴነር ውስጥ ከገባ በኋላ በእነዚህ አምባዎችና በፋብሪካ ውስጥ አልፎ በመጨረሻ እዚህ ውስጥ ያርፋል። በዚህ ውስጥ ማየት እንችላለን። የዶሮ ሴሎች እዚያ ውስጥ ሲዋኙ ሲንሳፈፉ ታያለህ። ኦ አምላኬ፣ ይህ እኮ ብዙ ዶሮ ነው። በየ2 ሰከንዱ የአንድ ዶሮ ያህል ስጋ ያመርታል። አዎ፣ በየጥቂት ሰከንዱ። የዶሮዎችን ህይወት ማዳን የአፕሳይድ ፉድስ ብቸኛው ጥቅም አይደለም። እነዚያን ዶሮዎች በሽታ አይይዛቸውም። ስለዚህ በሽታ ይሰራጫል ወይም የታመመ ዶሮ እበላለሁ ብላችሁ አትሰጉ። እውነት ለመሆኑ በጣም የተጋነነ ይመስላል። እንግዲያውስ ሄደን እንሞክረዋ። ጣዕሙ ምን እንደሚመስል ማየት አለብኝ። አሁን ያሳደግነውን ስጋ ለሙከራ እናቀርባለን። ግባ። አንዱ ምርጥ ሼፍ ይዤ መጥቼላችኋለሁ፣ ኒክ ጂዮቫኒ። እሱም 2 የዶሮ ሳንዱቾች አዘጋጅቶልናል። አንዱ ሳንዱች ዛሬ የታረደች ዶሮ ስጋ ሲሆን፣ ሌላኛው ግን ምንም ዶሮ ሳይታረድ በቤተ ሙከራ ውስጥ ያደገ ነው። የትኛውን ይበልጥ የምንወደው ይመስላል? በትክክል ካበሰልኩት ልዩነቱን ማወቅ አትችልም ብዬ አስባለሁ። እሺ፣ ይህ ጥሩ ሙከራ ይሆናል። አሁን ከእያንዳንዱ ሳንዶች አንዳንድ እየሰጠኝ፣ ስለዚህ ሁለታችንም ይህን እንሞክራለን። ትክክለኛው ምን እንደሆነ እዚህ አለ። እኔና ታሪክ ግን አናውቅም። መልካም ምግብ። አዎ ዶሮ ነው። ስጋ በአጭሩ የላቦራቶሪ ደግሞ ምን እንደሆነ አናውቅም ተብሎ ይታሰባል። ግን እንደ ተፈጥሮ ስጋ ጥቅምና ጉዳቱን በደንብ ለይቶ ለማወቅ በእውነት መለየት አልቻልኩም። ምን ያህል እንደሚመሳሰሉ ያስፈራል። ማለት ሁለቱም ዶሮ ናቸው። ምንም ቢሆን ሁለቱም በጣም ይጣፍጣሉ። ይሄኛው ነው በቤተ ሙከራ ያደገው። ተሳስተሃል። በፍጹም ያኛው ነው በቤተ ሙከራ ያደገው። በእውነት ልዩነቱን መናገር አልቻልኩም። ምን አይነት ጉድ ነው! የሚያስገርመው ደግሞ በቅርቡ ጊዜ ውስጥ ይህ ቴክኖሎጂ የትሪሊዮን የሚቆጠሩ ዶሮችንና ሌሎች እንስሳትን ህይወት ሊታደግ ይችላል። ይህም የዳየር
ወልፍን ወደ ህይወት ወደ መለሰው በአሁኑ ጊዜ የሱፍ ማሞዝን እና የዶሮ ወፍን ለመመለስ እየሰራ ወደሚገኘው የ400 ሚሊዮን ዶላር ኮሎሳል ያመጣናል። ይህ መስራቹ ነው። ዛሬ የምናያቸውን እንስሳት ከጥፋት የመመለስ ኃላፊነት ያለበት እሱ ነው። አንተ አስገራሚ ላቦራቶሪ ውጤት ነው። ይሄን አንድ ዲኤንኤ በመውሰድ ዲኤንኤውን ወደ አካል ወደ ለበሰ ወደ አንድ ፍጡር መመለስ ተግባር ነው ይሄን እያደረጉ ያሉት። እንዲሁም መልሰናል ይላሉ። የአንድ ወልፍ ተመልሷል። እንዲሁ የሰዎች ለማየት ክልክል ነው። እሱ ነው። አንተ ከሳይንቲስቶቻችን አንዱ ትሆናለህ እና በጠቅላላው ሂደት ውስጥ ትሳተፋለህ። የጠፉ ዝርያዎችን ለመመለስ በምናደርጋቸው እርምጃዎች ሁሉ ትረዳናለህ። ብቁ አይደለሁም ግን እንሞክረው። ከ10 ሺዎች ዓመታት በፊት የሱፍ ማሞዞች በምድር ይገዙ ነበር። ነገር ግን የበረዶ ዘመን ካለቀ በኋላ ሁሉም ጠፉ። ዲኤንኤያቸውን ግን በቅሬታ አካል በሆኑ ጥርሶቻቸው ውስጥ ትተው አልፈዋል። ይህ እውነተኛ ጥርስ ነው። ከአላስካ የመጣ የ43,000 ዓመት ዕድሜ ያለው ነው። ይህ በዓለም ላይ ካሉ በጣም አስደናቂ ነገሮች አንዱ ሊሆን ይችላል። እውነት ነው። ይህ ማሞዝን ለመመለስ እየረዳን ነው። የሱፍ ማሞዝ ለመስራት ስንት 10 ዓመታት ይቀራሉ? በዚህ 10 ዓመት ውስጥ ማሞዞችን ይኖሩናል። ወይኔ አምላኬ! እኔም የእውነተኛ ማሞዝን ዲኤንኤ ናሙና በመሰብሰብ በቀጥታ እየረዳሁ ነው። ይኸውልህ በጣም አሪፍ ነው። ተሳክቶልሃል። ይህ የ43,000 ዓመት ዕድሜ ያለው የጥርስ ቁራጭ ነው። ይህ የጠፋን ፍጥረት ወደ ህይወት ለመመለስ የመጀመሪያው እርምጃ ብቻ ነው። በመቀጠል ዲኤንኤውን ክሎን ማድረግ አለብን። ሴል ውስጥ ዘልቆ ለመግባትና ሴሉን ለማስተላለፍና ክሎን ለማድረግ ሌዘር ትጠቀማለህ። ቆይ ኮዱን ልሞክረው። እሺ 1 2 3 4 ማንም ሰው ሰብሮ መግባት ቢፈልግ ንገሩኝ። በእርግጠኝነት 1 2 3 4 አይደለም። ያንን ብርቱካናማውን ፔዳል አንድ ይርገጠው። አሁን በቀኝ እጅህ ያቺን ትንሽ ፓይፔት ታንቀሳቅሳታለህ እና በሌዘር በበሳኸው ቀዳዳ ውስጥ ትገባለህ። ደርሰናል። እሺ የቀዶ ጥገና ጥንቃቄ አገኘኸው። ይኸውልህ አዎ ዲኤንኤውን በተሳካ ሁኔታ አውጥተኸዋል። ቆይ ሌላ ውስጥ ላስቀምጠው እፈልጋለሁ። እንዲህ እንዲያደርግ ይፈቀድለታል? አዎ ይችላል። ማለቴ ክሎን የማድረግ ሂደቱ እሱ ነው። እኔ ክሎነር ነኝ። አሁን እንግዲህ አግኝቼዋለሁ። ተመልከት። ትንሽ በዛ። ይህ ሊሆን ከሚገባው ነገር ፍጹም ተቃራኒ ነው። ተጨማሪ ልምምድ ያስፈልገኛል። ነገር ግን የሱፍ ማሞዝን ወደ ህይወት ከመመለሳችን በፊት መጀመሪያ ዲኤንኤያቸውን ከአይጥ ጋር በመቀላቀል የሱፍ አይጥ ፈጠሩ። በጥቂት ዓመታት ውስጥ ክሎሰን የተባለው ተቋም ይህን ቴክኖሎጂ በመጠቀም የሱፍ ማሞዝን ከጥፋት ይመልሳል። እሺ አንድ እብድ ጥያቄ ልጠይቅህ። ልነካው እችላለሁ? አዎ። ከእንስሳት ክትትል ቡድናችን ውጭ የሱፍ አይጦችን በመንካት የመጀመሪያው ሰው ትሆናለህ። እስከ ቅርብ ጊዜ ድረስ በታሪክ ውስጥ ያልነበረን እንስሳት በእጄ ልይዝ ነው። ይህ ዴል ይባላል። ዴል በጣም ለስላሳ ነው። አሁን የሱፍ ማሞዝ ዲኤንኤ አለኝ። ሊገዛኝ የሚፈልጋለ? እየሸጥኩ ነው። አይ ኮሎሰን እንስሳትን ለመመለስ ብቻ ሳይሆን ከጥፋት ለመታደግም ከ400 ሚሊዮን ዶላር በላይ ውጪ ያድርጓል። በዚህኛው የህይወት ማከማቻ ውስጥ ብቻ ከ1000 በላይ ዝርያዎች አሉን። አንድ ቀን አደጋ ሊጋረጥባቸው የሚችሉ ከ1000 በላይ ዝርያዎች እዚህ ይገኛሉ። እናንተ መልሳችሁ ማምጣት ካስፈለጋችሁ ብቻ ዲኤንኤያቸውን ይዛችኋል። ልክ ነው። ለብዙ መቶ ዓመታት ሊቀመጡ የሚችሉ ናሙናዎች ፔን እንድፈርምባቸው ስም እንድለጥፍባቸው ፈቀደልኝ። እነዚህ እዚህ ውስጥ የማስገባቸው በደርዘን የሚቆጠሩ አደጋ የተጋረጠባቸው ዝርያዎች ናቸው። ዝጋው። እነሱም እዚያ ለዓመታት ወይም ለ10 ዓመታት ሊቆዩ ይችላሉ። አዎ ለ10 ዓመታት። ነገር ግን ከነዚህ ዝርያዎች መካከል የጠፋ ቢኖር አሁን ደምና ቲሹ በማውጣት ክሎን ማድረግ እንችላለን። እናም ነፍስ ዘርተንባቸው መልሰን እናባዛቸዋለን። እንዴት ብዙ ሰዎች ይህን ነገር አያውቁም? ይህ እብደት ነው። ከመሄዴ በፊት ግን ለእነሱ ላይ መስጦታ ነበረኝ። አንድ ሁለት አልጠይቅህ? እሺ ታሪክ አቀብለኝ። ይህ ከስጋ የተሰራ ኬክ ነው። እናንተ ደግሞ ከጥፋት የመለሳችኋቸው 2 ተኩላዎች አሏችሁ። ተኩላዎቹ ሚስጥራዊ እንደሆኑ አውቃለሁ፣ ግን ይህንን ብሰጥህና የስጋ ኬኩን ለተኩላዎቹ ሰጥተህ ብትቀርጸውስ? ይህን በእርግጠኝነት አድርገዋለሁ። እሺ መልሱን ወድጀዋለሁኝ። ቤንም ቃሉን ጠበቀ። በዓለም ውስጥ ያሉትን ብቸኛ 2 ዳየር ወልፎች እያያችሁ ነው። በቀጥታ ካለፈው ዘመን የተነሱ ለእነሱ ብቻ የተሰራውን የስጋ ኬክ እየተደሰቱበት ነው። እንደሚታየው ከሆነ ሁሉንም እንስሳትና ሁሉንም ሰዎች በማዳን መካከል ያለው ልዩነት $100 ሚሊዮን ብቻ ነው። ይህ የላቦራቶሪ ውጤት ሂደቱ በሳይንሱ ዲኤክስቴንሽን ወይም ደግሞ የጠፉ ዝርያዎችን መመለስ ሲንተቲክ ባዮሎጂ ሰው ሰራሽ ባዮሎጂ ይባላል። ሂደቱን በደረጃ ስናየው አንደኛ የዲኤንኤ መረጃ ማግኘት። ይህ ማለት መጀመሪያ የጠፋውን እንስሳ ቅሪተ አካል ቆዳ ወይም ጸጉር ይፈልጋል። ሳይንቲስቶች እነዚያን ቅሪቶች ውስጥ የዘር መረጃ ወይም ዲኤንኤ ያወጣሉ። ዲኤንኤው የተቆራረጠ ከሆነ በአሁኑ ሰዓት በህይወት ካለና ከእሱ በጣም ቅርብ ከሆነ እንስሳ ጋር በማቀላቀል የተሟላ የህይወት ካርታ ያዘጋጃሉ። ሁለተኛው ስቴፕ ደግሞ የሴል ማስተካከል ይባላል። ሲአርአይ
CRISPR ቴክኖሎጂ ይሉታል። እዚህ ጋር ነው ትልቁ ቴክኖሎጂ የሚመጣው። ይህን የባዮሎጂ መቀስ በመጠቀም በህይወት ያለው እንስሳ ሴል ውስጥ ያሉትን መረጃዎች እየቆረጡ በጠፋው እንስሳ መረጃ ይተኳቸዋል። ለምሳሌ ዝሆንን ወደ ማሞዝ ለመቀየር የዝሆንን ሴል ወስደው ቅዝቃዜ መቋቋም የሚያስችለውን የማሞዝ DNA በውስጡ ይጨምራሉ ማለት ነው። ሶስተኛው ደግሞ የጽንስ መፍጠር ወይም ማሳደግ ነው። የተስተካከለውን ሴል ወደ ጽንስ እንዲቀየር ይደረጋል። ይህ ጽንስ እንዲያድግ ሁለት መንገዶች አሉ። ማለትም ጽንሱን በህይወት ባለችና በዝርያው ቅርብ በሆነች እንስሳት ማህፀን ውስጥ መክተት ወይንም ደግሞ ሰው ሰራሽ ማህፀን ሚስተር ቢስት በቪዲዮ ላይ እንዳሳየን ማለት ነው። እንስሳው ከእናት ማህፀኑ ውጪ በላቦራቶሪ ውስጥ በፈሳሽ በተሞላ ማሽን ውስጥ እንዲያድግ ይደረጋል ማለት ነው። አይጧ የተፈጠረችው በዚህ መንገድ ነው። አራተኛው ቺፕ መግጠም ነው። እንስሳው ከተፈጠረ ወይም ከተወለደ በኋላ በአእምሮ ላይ በጣም ጥቃቅን በሆኑ የኤሌክትሪክ ሽቦዎች ኤሌክትሮድስ ይባላሉ ይገጠሙበታል። እነዚህ ሽቦዎች አእምሮ የሚወጡትን የኤሌክትሪክ መልእክቶች ወደ ኮምፒውተር ቋንቋ ይቀይራሉ። ኮምፒውተሩ ደግሞ መልሶ ለአእምሮ ትዕዛዝ ይሰጣል ማለት ነው። በዚህ ጊዜ ነው አይጧ በራሷ ፍላጎት ሳይሆን በኮምፒውተር ትዕዛዝ ወደ ቀኝና ወደ ግራ የምትዞረው ማለት ነው። በአጭሩ ሂደቱ ይህን ይመስላል። መረጃ መሰብሰብ፣ መረጃው ማስተካከል በኮምፒውተር እና በላቦራቶሪ፣ ጽንሱን ማሳደግ በሰው ሰራሽ ማህፀን፣ መጨረሻ ላይ መቆጣጠር ወይም አእምሮን በቺፕ መቆጣጠር ማለት ነው። ይህ ሂደት ነፍስ መፍጠር ሳይሆን የተበላሸ ወይም የጠፋ የተፈጥሮ ሶፍትዌር እንደገና ጭኖ ማረም እንደማለት ነው። ይህ ቴክኖሎጂ ለወደፊት የጠፉ እንደ ዳይኖሶር ያሉ እንስሳት ለመመለስ ቢሞከር ምን አይነት አደጋ ሊያስከትል ይችላል ብላችሁ ታስባላችሁ? ኮሜንት ላይ እስኪ ያስቀምጡልኝ። ይህም ወደ ግማሽ ቢሊዮን ዶላር ባዮስፌር ያመጣናል። ይህ የሰው ልጅ በሌሎች ፕላኔቶች ላይ ያለውን ህይወት ምን እንደሚመስል የሚያሳይ ንድፍ ነው። ወንዶች ለአንድ ቀን የማርስ ሰዎች እንሆን። ምክንያቱም ይህ ባዮስፌር በማርስ ላይ የወደፊት መኖሪያችን ሊሆን ስለሚችል እዚያ መኖር ማለት የራሱ ኦክሲጅን፣ ውሃ እና ራሱን የሚችል የምግብ ምንጭ ማምረት አለበት ማለት ነው። ግቡ ወንዶች፣ ከጀርባችሁ በሩን መቆለፋችሁን እርግጠኛ ሁኑ። አሁን ባዮስፌር ውስጥ ታሽገናል። ይህም ማለት እነዚህን ልብሶች ማውለቅ እንችላለን ማለት ነው። አፍንጫዬን ቀስ በል። ዋው! ጠፈርተኛ መሆን ከምታስቡት በላይ በጣም ከባድ ነው። እንደ ማርስ ሰዎች የመጀመሪያ ቀናችንን የምንጀምርበት ጊዜ ነው። ምንም እንኳን ገና ማርስ ላይ ባይሆንም ምድር ለመኖሪያነት የማትመች ብትሆን ይህ ባዮስፌር የሰው ልጅ ሊያድን ይችላል። ይህ ባዮስፌር የሰው ህይወት ለመደገፍ የሚያስፈልጉ ነገሮች ሁሉ አሉት። ለኔ ሴት ጓደኛ ይኖራል። ይህ ባዮስፌር ነው እንጂ እግዚአብሔር አይደለም። ተአምር ሊያደርግ አይችልም። ልክ እንደ ማይንክራፍት ሁሉ ይህ ቦታ 5 የተለያዩ ባዮሞች አሉት። ወደ አንዱ በጣም ደስ የሚል ክፍል ወደ ዝናባማ ደን ልውሰዳችሁ። እናንተ የምታውቁት አይመስለኝም እንጂ ከእነዚህ እጽዋቶች መካከል አንዳንዶቹ እዚህ ውስጥ ከ30 ዓመታት በላይ ኖረዋል። ይህ እኮ ከታሪክ ይበልጣል። አይደለም፣ በእውነት አይበልጥም። እኩል ናቸው። አሁን ወደዚህ መሄዳችን ከቀጠልን ዝናባማውን ደን ሊዘንብ ይችላል። እዚህ ውስጥ በቀጥታ እየዘነበ ነው። በባዮስፌር ግራ በኩል ብቻ እንዲዘንብ ነግሬያችኋለሁ። ለዚህ ነው እኔ ደረቅ የሆንኩትና እናንተ የረጠባችሁ። ብርድ እየተሰማችሁ ነው? አዎ፣ በጣም ይበርዳል። እዚህ ጋር በእውነት አይዘንብም። የበረዶ ሉሎች ታውቃላችሁ? አዎ፣ ይህ ባዮስፌር ያንን ነው የሚመስለው። በፀሐይ ስርዓት ውስጥ በማንኛውም ፕላኔት ላይ ልታስቀምጠው የምትችል የራስህ ትንሽ መሬት ነው። በእውነተኛው ዓለም እንዳለው ሁሉ ዝናባማ ደን ብቻ የለም። አሁን ወደ ሳቫና እንሄዳለን። የሳቫና ባዮም ምግብ ለማምረት ተስማሚ የአየር ንብረት አለው። ለዚህም ነው ከ5ቱ ውስጥ በጣም አስፈላጊ ነው ሊባል የሚችለው። እንደምታዩት እነዚህ ጎስት ፔፐር በጣም የሚፋጅ ቃሪያ። ኖላንድ መሞከር ትፈልጋለህ? በእርግጥ በእውነት አይሆንም። ውሃ ያስፈልገኛል። ጎስት ፔፐር እኮ ነው። ኖላንድ፣ ማርስ ላይ ብዙ ውሃ የለንም። ማባከኑን አቁም። ወተት ይረዳል ሲባል ሰምቻለሁ። ካራሜል ቸኮሌት መሞከር ትፈልጋለህ? ወሬ አቁም። አፌ ውስጥ ክተተው። ልክ እንደ ኖላንድ አፍ ሁኔታ እንደሚያቃጥለው አሁን ወደ በረሃው ባዮም ገብተናል። እሺ፣ አይገባም የሚለው ምልክት እንተወውና ያ ነፋስ ይሰማሃል? ቆይ፣ እኛ እኮ ውስጥ ነን። ዛፎቹ እንዲጠነክሩና ቀጥ ብሎ እንዲቆሙ እንዲህ ያለው ነፋስ በእውነት አስፈላጊ ነው። ይህ ከዚህ ባዮስፌር ከተገኙ ስፍር ቁጥር የሌላቸው ግኝቶች አንዱ ብቻ ነው። እሺ ክቡራን፣ ይሄኛው ደግሞ ረግረጋ። ይህን ቴክኖሎጂ ደግሞ ባጭሩ ለማስረዳት ያክል ለምሳሌ አንድ ቤት አለ። አንድ ቤት ውስጥ በዓለም ላይ የሚገኙ የተወሰኑ የአየር ሁኔታዎችን እዛ ቤት ውስጥ ማድረግ ማለት ነው። አንድ ቦታ መሰብሰብ ማለት ነው። ለምሳሌ የኢትዮጵያ አየር ሁኔታ አለ። 13 ወር አለው። በ13 ወር ውስጥ የሚቀያየሩ ብዙ አይነት የአየር ሁኔታዎች አሉ። እነዛን አንድ እዛ ቤት ውስጥ ማስቀመጥ። ዝናቡ በምን ወቅት ይመጣል፣ በምን ወር ይመጣል። ጤፍ ለምሳሌ ኢትዮጵያ ውስጥ ብቻ ነው የሚገኘው ይባላል። አሜሪካ ተወስዶ ተሞክሯል። እና ያንን ጤፍን ሊያሳድግ የሚችል የአየር ሁኔታ ይፈጥራሉ እዚያ ቤት ውስጥ ማለት ነው። አንድ ቤት ውስጥ እና ጤፍን ማንኛውንም ምርት እዛ ቤት ውስጥ ማምረት ይችላሉ ማለት ነው። የአየር ሁኔታው፣ አፈሩን፣ ሁሉንም እያንዳንዱ ነገር ኮፒ አድርገው በመውሰድ ማለት እንደዚሁ የተለያዩ የአየር ሁኔታዎችን በራሳቸው እና ተስማሚ ለእጽዋቶች ተስማሚ በሆነ መንገድ የአየር ሁኔታዎችን በመፍጠር አንድ ቤት ውስጥ ያደርጉታል። ያንን ቤት መነሳት ይችላል። ያንን አንስቶ ማርስ ላይ በመውሰድ ማርስን ምቹ የመኖሪያ ስፍራ የማድረግ ሂደት ነው እዚህኛው ላይ የምናየው ቦታ ነው። የዚህ ደስ የሚል ክፍሉ ደግሞ እነዚህ እጽዋቶች አንዱን ቅጠፍ ምንድነው ይሄ? ይህ ልክ እንደ ድንች ቺፕስ ይጣፍጣል። ጨውነት አለው። አዎ፣ ማርስ ላይ ምግብ ስታበስል ወይም ሌላ ነገር ስታደርግ እሱን እዚያ ውስጥ ብትጨምረው ምግቡን ጨዋማ ያደርገዋል። ምን ያህል ድንቅ ነው!
ይህ የባህር ዳርቻ በባዮስፌር ውስጥ ያለ እውነተኛ የባህር ዳርቻ ነው። ቀሪ ህይወታችንን እዚህ ለመኖር የሚያስፈልገን ሁሉ ስላገኘን የማርስ እራት እንብላላለሁ። ያለ ቃሪያ ነው? ከተጨማሪ ቃሪያ ጋር እናድርገው። ይህ ቨርቲካል ጋርደን ቦታ ነው። ከ20 ዓመታት በፊት ብቻ ይህን የአትክልት ቦታ ወደ ንግድ መለወጥ ቢፈልጉ የማይቻል ነበረ። ነገር ግን ለሾፒፋይ ምስጋና ይግባውና ንግድውን ለመጀመር ከምንጊዜውም በላይ ቀላል ሆኗል። እንደገና ጎስት ፔፐር አይደለም፣ ይሄኛው ትንሽ ነው። በሎሚና በጎስት ፔፐር ብቻ መኖር ስለማንችል ማርስ ሊኖራት የሚችል አንድ ነገር ምን ሊሆን ይችላል? ከአፕሳይድ ፉድስ የተገኘ በቤተ ሙከራ ያደገ የዶሮ ስጋ። ዶሮን የማይገድለው ይህ የዶሮ ስጋ፣ ይህ ባዮስፌር፣ በዚህ ቪዲዮ ውስጥ የምታገኟቸውን ነገሮች ሁሉ አንድ ጊዜ በአንድ ሰው አእምሮ ውስጥ የነበሩ ሀሳቦች ናቸው። ይህ ሁሉ የወደፊት ቴክኖሎጂ መሆኑ የሚያስገርም ነው። ነገር ግን ያን ያህል ሩቅ አይደለም። ለምሳሌ አንዲት ሴት ከኖላንድ ጋር ብታወራና ልጅ ቢኖረው ያ ልጅ አንድ ቀን ማርስ ላይ የሚያድግበት እድል አለ ማለት ነው። በዚህ ቪዲዮ ውስጥ ያለ ነገር ሁሉ ሊደርስበት የሚችል ነው። እንግዲህ አንተ ልጅ መውለድህ የሚለው ሲቀር ማለት ነው። እዚህ የምታዩት ነገር ሁሉ በራሱ ተአምር ወደ ማርስ አይሄድም። እዚያ የሚያደርሰው የሮኬት መርከብ ያስፈልገዋል። ሙሉ ዓላማቸው ማርስ ላይ ነው ማለት ምድርን ኮፒ አድርጎ ማርስ ላይ መፍጠር ነው። ማርስን ለኑሮ ተስማሚ የሆነ ቦታ ማድረግ ዓላማቸው ስናይ ካሁን የሮኬት መርከብ ስታርሺፕ ነው። በስፔስ ኤክስ አማካኝነት የተፈጠረ የ$1 ቢሊዮን የወደፊት ቴክኖሎጂ የሰውን ልጅ በብዙ ፕላኔት ላይ የሚያኖር ዝርያ ለማድረግ በሺዎች የሚቆጠሩ ስታርሺፖች ወደ ማርስ ለመላክ ያለውን እቅድ እንድመለከት እዚህ ጋብዘውኛል። ስታርሺፕ የሚሰራው እዚህ በፕላኔታችን ላይ ካሉ ትላልቅ ህንፃዎች በአንዱ ውስጥ ነው። ለምን እንዲህ ያለ ትልቅ ህንፃ አስፈለጋቸው? በመሰረቱ ጥሬ ዕቃዎች በአንድ በኩል ይገባሉ፣ እውነተኛ የሮኬት መርከቦች ደግሞ በሌላኛው በኩል ይወጣሉ። እንደዛ? አዎ እንደዛ ማለት ወንድሜ፣ በየቦታው የሮኬት መርከብ ቁርጥራጮች አሉ። እዚህ የሚያለሙት ቴክኖሎጂ የሰው ልጅ የወደፊት ዕጣ ፈንታ እንዴት እንደሚወስን እንዲያሳየን የስታርሺፕ ምክትል ፕሬዚዳንት አብሮን አለ። ይህ የስታርሺፕ ውስጠኛው ክፍል ነው። ዋው! በጥቂት ዓመታት ውስጥ ሰዎች ወደ ጨረቃ ከዚያም ብዙ ሳይቆዩ ወደ ማርስ እንልካለን። ወደ ማርስ ትኬት መግዛት ትችላለሁ? አዎ፣ በኋላ እንነጋገርበታለን። እኔ ቀድሜ ያለሁ። በአንድ ጊዜ በሺዎች የሚቆጠሩ ስታርሺፖች መላክ ትፈልጋላችሁ? እያንዳንዱ ስታርሺፕ 100 ሰዎች መያዝ ይችላል? አዎ ወንድሜ፣ የወደፊት ጊዜ እብደት ነው። በጣም ጓጉቻለሁ። የሰው ልጅ ከሰራቸው ነገሮች ሁሉ እጅግ አስደናቂ የሆነውን ነገር እየተራወጥኩ ሳለሁ አንዳንድ ከበድ ያሉ ጥያቄዎች መጠየቅ ፈለግኩ። ስታርሺፕ በጠፈር ላይ ማንነት ያልታወቀ ነገር ዩፎ አጋጥሞት ያውቃል? እስካሁን እኛ ልንናገረው የምንችለው የለም። ካሜራዎችን ጠይቀስ መልሱ የተለየ ይሆን ነበር? አይ፣ ለማንኛውም ጓጉቻለሁ። እንቀጥል። እዚህ ውስጥ ያለ ሁሉ ሰው እንደ ተራ ነገር ሲመለከቱ ይገርማል። ሁሉም በጣም ጠንክረው እየሰሩ ነው። ነገር ግን ሮኬት እየገነቡ መሆናቸውን የረሱት ይመስለኛል። ይህ እብደት ነው። ሮኬት መርከብ ላይ የሰራችሁ መሆኑን ታውቃላችሁ አይደል? አዎ፣ እብደት ነው አይደል? ይህም ባያውቁ ኖሮ ፈራ ነበረ። እነዚህ ሁለቱ እየገነባቸው ያሉ ሮኬቶች ሙሉ በሙሉ ደጋግመው ጥቅም ላይ የሚውሉ ስታርሺፖች ናቸው። ወደ ምድር ከባቢ አየር ሲመለሱ ከቀለጠ እሳተ ገሞራ ይልቅ በጣም ኃይለኛ ሙቀት ይቋቋማሉ። ስለዚህ የስፔስ ኤክስ ቡድን ልዩ የሙቀት መከላከያ ዘዴ ቀርጿል። ስለ ሙቀት መከላከያ ንጣፎች ጥቂት ስናወራ ነበረ እና ይሄውልህ አንዱ በእጅ ያዝ። ስለዚህ የሙቀት መከላከያ ንጣፍ ነው። ዋው፣ በጣም ቀላል ነው። ይህን ያዝ፣ ምክንያቱም 18,000 ንጣፎች አሉ። ምን ያህል ሊሞቅ ይችላል? የብየዳ እሳት እንኳን ሊበሳው የማይችል ደረጃ። እጄን እዚህ ባደርግ ይህንን እዚህ ብናስቀምጥ እሳት ብታቀጣጥልበት እሳቱን አቀጣጥላለሁ። በእውነት ያን ያህል እምነት አለ? ያን ያህል እምነት አለ። አንድ ሰው የብየዳ እሳት የመብት ማስከበሪያ ቅጽ መፈረሜን እርግጠኛ አይደለሁም። ምንም ቅጽ አያስፈልግህም። በእርግጥም እሳቱ ስታርሺፕ ይመስላል። ይህ ኩባንያ ያለውን ቁርጠኝነት እወደዋለሁ። ለማረጋገጫ እንዲሆን ይህ እውነተኛ መሆኑን እዩ። ካርል፣ አንተ ደስ ይለኛል። እኔ ይዘዋለሁ። ቆይ አንተ እጄ እንዳተከተለኝ። በእርግጥም ተመልከቱ፣ ወደ ብርቱካናማ ቀለም እየተቀየረ ነው። ይህ ከ2000 ዲግሪ በላይ ነው። እኔ ግን በእጄ ላይ ምንም አይሰማኝም። ሳይንስ ደስ ይላል። አሁን ብነካው ምን ይከሰታል? ምናልባት አያቃጥልህም፣ ግን እንዴት ያለ ሞኝ ነው እያለ ነው። ስፔስ ኤክስ በመቶዎች የሚቆጠሩ ስታርሺፖችን በአንድ ጊዜ እየገነባ ነው። እናንተ ሮኬቶችን እንደ መኪና ነው የምታመርቱት? ልክ ነው። ይህ በመሰረቱ ሮኬቶችን የሚገነባ የመኪና ማምረቻ መስመር ነው። ከዚያም ለተራ ሰዎች የማይፈቀድ ነገር ለማድረግ ፈቃድ ተሰጠኝ። ይህ ክንፍ ነው። ስለዚህ ንጣፎቹ ሁሉ እየተገጠሙለት ነው። አንዱ መግጠም እችላለሁ? ልጠይቅ። በአንድ ጊዜ በሺዎች የሚቆጠሩ ስታርሺፖችን መላክ ይችላሉ። እስከ 100 የሚደርሱ ሰዎችን መያዝ ይችላል አንድ ስታርሺፕ ማለት ነው። እና ወደ ማርስ ነው የሚወስደው እና ይህም አስገራሚ ቴክኖሎጂ ውጤት ነው። እችላለሁ? ልጠይቅ። ሮኬቱ እንዲፈነዳ አንፈልግም። በእርግጥም ማለቴ ያልሰለጠነ ሰው የበረራ መሳሪያ ሲገጥም አይተን አናውቅም። ስለዚህ እዚህ ያለን የሙቀት መከላከያ ንጣፍ ነው። ይህ እንገጥመዋለን።
ከዚያም ጠርዞቹን አጥፈን ንጣፉን እናስገባዋለን። እሺ፣ እና ይህን እንድታደርግ እፈቅድልሃለሁ። ኦ በእውነት ግን ይህ ማድረግ የምትችለው አንድ ጊዜ ብቻ ነው። ወደ ኋላ መመለስ አትችልም። ስለዚህ ካበላሸኸው ለማውጣት መስበር አለብህ። በእውነት ጭንቅ በጣም የሚያስጨንቅ ይመስላል። እሺ እናድርገው። እኔ የሮኬት መሐንዲስ ነኝ። አዎ በትክክል ካደረግከው ይህ ወደ ጠፈር ይበራል። ካላደረግከው ግን መልሰ ማውጣት ይኖርብሃል። አይደለም፣ የተሳሳተ ጎን ነው። በእርግጠኝነት ስህተት ነው። ምናልባት የሮኬት ሳይንስ ይጠይቅ ይሆናል። አሁን መጫን ትችላለህ። ወደ ታች ብቻ ልጫ ነው። ተገጠመ። አደረከው። እየፈረምኩ ነው። አሁን ንጣፉ ላይ ሚስተር ቤስት ብዬ ፈረምኩ። በሆነ ምክንያት ይህ ንጣፍ ሮኬቱ እንዲፈነዳ ካደረገ አሁን የምታዩት ነገር ሁሉ በኤአይ እየተሰራ ነው። እውነተኛ አይደለም። ይህ እውነተኛ መሆኑን ማረጋገጥ አትችሉም። እኔ እኮ በአይን አይቻለሁ። አንተም ኤአይ ነህ። ይህ ቢፈነዳ በሚል ነው። ይህ የቢሊዮን ዶላር ሮኬት ፋብሪካ ግዙፍ ቢሆንም ስታርሺፕ ለመገንባት ለመጨረሻ ደረጃ አሁን በቂ አይደለም። አሁን ያሳየኋችሁ ነገሮች ሁሉ ተገጣጥመው ሲጨርሱ ስታርሺፕ ይህን ያህል ትልቅ ነው። ካሜራውን ትክክለኛ ግዝፈቱን አያሳይም። ይህ ነገር ግዙፍ ነው። አንድ ቀን በዚህ ወደ ሌላ ፕላኔት ለመሄድ ጥሩ እድል አለ። እብደት ነው። በስታር ቤዝ ጉብኝታችን መጨረሻ ላይ በግቢው ዙሪያ ወደ ጠፈር ለመሄድ የሚጠባበቁ ሌሎች ስታርሺፖች ሁሉ ሊያሳዩን ወሰዱን። ማህበራዊ ሚዲያ እና ዜናዎች የወደፊት ጊዜ በጣም መጥፎ እና አስፈሪ ሊያስመስሉት ይችላሉ። ነገር ግን በእውነት በዚህ ቪዲዮ ያየሁት ተስፋ ሰጥቶኛል። ለአካል ጉዳተኞች አዲስ የህይወት እድል ለመስጠት ከተሰራው ድንቅ የባዮቴክ ቴክኖሎጂ ጀምሮ በአየር ላይ በቀጥታ ወደሚበሩ በዓለም ዙሪያ የምናደርገውን እንቅስቃሴ ወደሚለውጡ መኪኖች፣ እንስሳትን ከስቃይና ከጥፋት ወደሚታደገው የዲኤንኤ ቴክኖሎጂ፣ በሌሎች ፕላኔቶች ላይ መኖርንና እዚህ መድረስን እስከ መማር የሰው ልጅ ከምድር በላይ በአንድ ወቅት ሊደርስባቸው አይችሉም ተብለው ወደ ታሰቡት ዓለማት እስከ መድረስ። እኔን ከጠየቃችሁኝ ይህ በጣም የሚያስደስት የወደፊት ጊዜ ነው። በጣም ያስገርማል። በተመሳሳይ ደግሞ በጣም ያስፈራልም። ሚስተር ቢስት ያሳየን እነዚህ ቴክኖሎጂዎች ለሰው ልጅ እድገት የቀረቡ ቢመስሉ ከጀርባው ግን ትልቅ ጥያቄ የሚያስነሱ ናቸው። በተለይ ያቺን አይት በኮምፒውተር ሪሞት ኮንትሮል ሲያደርጓት ማየት ነገ ለሰው ልጅ ምን አይነት እጣ ፈንታ የተዘጋጀለት እንደሆነ ፍንጭ ይሰጠናል። ብዙዎች እንደሚሉት እንዲህ ያሉ የቴክኖሎጂ ውጤቶች ዝም ብለው የመጡ አይደሉም። ቴክኖሎጂው እኛን እንዲያገለግለን ሳይሆን እኛ ቴክኖሎጂውን ወይም ከጀርባው ያሉትን ኃይሎች እንድናገለግል እየተደረገ ነው የሚል ጥያቄዎችን አነሳለሁ በአይምሮዬ። እናንተስ ምን ትላላችሁ? ይህ ሁሉ ቴክኖሎጂ ለሰው ልጅ ጥቅም ነው ወይስ በሴራ የታጀበ የቁጥጥር ስልት? አስተያየታችሁን ኮመንት ላይ ጻፉልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥሉት ቪዲዮዎች በሌላ አነጋጋሪ ርዕስ እስክንገናኝ ሰላም ቆዩልኝ። ቴንኪው። ነገር ሁሉ ማድረግ ይችላል። እናም እሱ ይህን የሚያደርገው ቃል በቃል አእምሮ ብቻ በመጠቀም ነው። አሁን ላይ ይህንን በሀሳብ ብቻ የምታንቀሳቀሰው? አዎ ወንድሜ፣ በአእምሮህ መልእክት ስትልክ ማየት ይፈልጋለሁ። እሺ። እናም በኖላንድ አእምሮ ውስጥ የሚመነጩትን የነርቭ ሴሎች በመጠቀም ኒውራሊንክ እነዚያን ምልክቶች ወደ እንቅስቃሴ ይተረጉማቸዋል። አሁን በአእምሮ ሀይ ብሎ ጻፈ። ይህ ለማንም ሰው ለማመን አይከብድም፣ ግን እሱ ማድረግ የሚችለው ይህን ብቻ አይደለም። የስፖርት ሰፕልመንቶችን በርካሽ ማቅረብ ጀምሮ ያለውኝ ቴሌግራም ቻናል ሊንኬ ዲስክሪፕሽን ላይ ያለላችሁ፣ ገብታችሁ ማዘዝ ትችላላችሁ። በርካሽ ዋጋ፣ ፍሪ ዴሊቨሪ ነው። ደውላችሁ እዘዙ። ቪዲዮአችን ይህን ይመስል ነበረ። እንደተፈታታችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ ምን መስራት እንዳለብኝ ምናምን ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።